ሰላም ጋይስ፣ ልጅ ታሪኩ ነኝ። አሁን ቤት ውስጥ ነኝ እና ማንም የለም። ብቻዬን ነው ዛሬ ያለሁት። ብቻዬን ነው እያደርኩ ያለሁት እና ቤተሰብ ሆስፒታል ናቸው። ፈላ ወንድሜን አሞት ሆስፒታል ናቸው እና ብቻዬን ነኝ ቤት ውስጥ። አሁን 5:10 ምናምን ሆኗል እና የሆነ ቪዲዮ ቀርጬ ማለት ነው አልሆነም። ኢዲት ላደርገው ሰው ሳይ አልሆነም፣ በጭራሽ ምንም አልሆነም እና ደብሮኝ ትቼያለሁ። እኔ እዚህ ጋር ህይወቴን ለመቀየር ብዬ በ18 ዓመቴ ህይወቴን ለመቀየር ብዬ ተፍ ተፍ ማለት እሞክራለሁ፣ ግን ምንም እየተሳካ አይደለም። ዩቱብም ፎሬክስም ለእኔ አይሆንም ብዬ ትቼያለሁ እና ወደ ዩቱብ መምጣት ነበረ ሀሳቤ። እሱም ሰው አያይልኝም፣ ቢያይም ላይክ አያረግም። 6 ሰው 7 ሰው ነው የሚያየው፣ እነሱም ላይክ አያረጉም፣ ሰብስክራይብ አታረጉኝም እና በቃ ደብሮኛል። ታውቃላችሁ፣ ይኸው እንደምታዩት ቤቱ ባዶ ነው። እንደምታዩት ቤቱ ማንም የለም እና ምን ልላችሁ ነው መሰለኝ፣ እስቲ ሰብስክራይብ አድርጉኝ በቃ ፕሊዝ። አዎ የኔ ላይፌን ለማስተካከል ነው በዚህ 18 ዓመት የምለፋውና በቃ ፕሊዝ እንደምንም ናችሁ ጋይስ። እስቲ በቃ 1000 ሰብስክራይብ አስገቡኝ፣ እንደምንም ናችሁ ፕሊዝ። በቃ ይህ ቪዲዮ ቫይራል ይወጣልኝ እስቲ በእናታችሁ። ወይስ ዩቱብ መጀመሪያ አስከፊ ነገር ነው? ግራ ገባኝ እኮ እኔ አሁንስ። እዛ ፎሬክስ የተውኩት እዛ ጠዋት ትምህርት ቤት ነኝ፣ ከሰዓት እንጨት ቤት እጅ ለስቼ ሉዝ ካደረግኩ እስቲ አስባችሁታል እንዴት እንደማገኘው? እሱንም አይሞላልኝም እንደ ቀልድ። ላይሞላ ይችላል። በመከራ ያገኘሁትን ደግሞ ሉዝ ላድርገው። እስክሪብቶ ደብተር ያስፈልገኛል። እንደምታውቀው ፋሚሊ ቤት አይደለም የምኖረው። ከእናቴ ጋር ነበረ የምኖረው። እናቴ እንግዲህ እግዚአብሔር ፈቅዶ ከኔ ጋር አልሆነችም፣ በሞት ተለይታኛለች። ምንም ማድረግ አይቻልም፣ እግዚአብሔር ይመስገን። እና ግን ህይወቴን ለመቀየር እንደምንም ተፍ እላለሁ። እንደምንም ሆኜ ስልክ ገዝቻለሁ። አሁን ደግሞ እስቲ እግዚአብሔር ከፈቀደ እኔ እንኳን ቭሎግ ብሰራ ነው ምናምን ደስ የሚለኝ ነበረ፣ ግን ቭሎግ አይሆንልኝም። ጠዋት ትምህርት ቤት ነኝ፣ ከትምህርት ቤት መልስ 10ኛ ክላስ ነው የምማረው። ወደ 10 ነው አለፍኩት ዘንድሮ። 9ኛ ላይ ወድቄ ከዛም በኋላ ተውኩ። እዛን እንደገና አሁን 9 ተምሬ ደግሞ 2018 አሁን እንደምንም ሆኜ አልፌያለሁ። ወደ 10ኛ ነው የምማረው እና እቺን ክረምት ብቻ ነው ቀን ሙሉ የምሰራው። እቺን ቀን ሙሉ የምሰራትን ደግሞ ለደብተር እስክሪብቶ ምናምን የትምህርት ቤት ወጪ ምናምን እዘጋበታለሁ። ከዛ በተረፈ ደግሞ ጠዋት ትምህርት ቤት ነኝ፣ ትምህርት ሲጀመር። ከሰዓት ደግሞ ያው እንጨት ቤት ነው የምሰራው። አሪፍ ብር አላገኝበትም፣ ድካም ብቻ ነው። ከዛን እና በቃ ለፎሬክስ አይሆንም ብዬ አልሆንም። በቃ እኔ ማሟላት አልችልም ብዬ ነው ተውኩት። ለፎሬክስ ብዙ ነገር ማንበብ ያስፈልጋል፣ መጻፍ ያስፈልጋል። ሰዓት የለኝም። ጠዋት ትምህርት ቤት፣ ከትምህርት ቤት መልስ እንጨት ቤት፣ ከዛን ይደክመኛል። ስራውን እንኳን ለመስራት ራሱ መሄደው 30 ደቂቃ ያው በእግር ማለት ነው። የ30 ደቂቃ መንገድ ነው እጄ የምሰራው በእግር። ፀሐዩ ራሱ እንዴት እንደሚያቃጥል ከሰዓት ደግሞ መጥቶ ነው የምኖረው እና
ህይወቴን ባስተካከል ደስ ይለኝ ነበረ። በዩቱብ ግን እንዳሰብኩት እየሆነ አይደለም። እስቲ እናንተ በቃችን ቪዲዮ እንኳን ቫይራል አውጡልኝ። የምታዩት እንኳን እሺ ሰብስክራይብ እና ላይክ እያደረጋችሁ ኮመንትም ሀሳባችሁን ጻፉልኝ። እስቲ በእናታችሁ በእናንተ ሀሳብ እንኳን ልመራ። እኔ ግራ ገብቶኛል አሁን እግዚአብሔርን በጣም ነው ስልችት አለኝ እና አሁን ልተኛ ነው እንግዲህ። እስቲ ፈጣሪ ያውቃል የሚሆነውን ነገር። አልፎ ይሄ አንድ ቀን ይሄን ቪዲዮ እና ይሆናል ወይም ደግሞ ያልፍብናል ይሄ ኑሮ። ለማንኛውም እግዚአብሔር ይመስገን ከዚህ በላይ ያላመጣብንን። ተመስገን አምላኬ። አንተ ታውቃለህ ሁሉንም ነገር እና እወዳችኋለሁ። ሰብስክራይብ ደግሞ ማድረግ እንዳይረሳ። ፒስ